ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ጋርስ እንዴት ናችሁ? ሁሉ ሰላም ሰላም፣ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ያ እግዚአብሔር ይመስገን። እናቶቼ፣ እህቶቼ፣ ወንድሞቼ ሁላችሁ ሰላም ሰላም ነን። እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እናቶች እንዴት ነው? ትምህርት ቤት ልጆቻችሁ ሲሄዱ ትከታተላላችሁ? አትከታተሉም ወይስ እንዴት ነው? ትምህርት ቤት ሄዳ ስመጣ ልጅ ምን ይዛ ትሄዳለች፣ ምን ይዛ ትመጣለች የሚለውን በደንብ ተከታትላችሁ ታውቃላችሁ? ወንዶችስ ሚስቶቻችሁን ልጆቻችሁን ተቆጣጥራችሁ ታውቃላችሁ? ትቆጣጠራላችሁ ወይስ እንዴት ነው? እስኪ ያለውን ነገር እስኪ አካፍሉኝ። ከመናገር ብዙ ነገር ይቀራል ይባላል እና ከመነጋገር ነው ብዙ ነገር የሚገኘውና እስኪ ማለት እኔ ልጆቼን በጣም እቆጣጠራለሁ። ማለት ልጆቼን በጣም ነው የምቆጣጠረው። አንድ ወንድና አንድ ሴት ልጆች አሉኝ። እነሱን እንዴት ትቆጣጠሪያለሽ ብትሉ ጠዋት ያው ትምህርት ቤት ይሄዳሉ። ትምህርት ቤት ሲሄዱ በኋላ ከትምህርት ቤት ሲመለሱ 9 ሰዓት ላይ ነው ጨዋታ። ጠዋት ሲሄዱ ችግር የለም ምክንያቱም ሰዓት ከቤት ስለሚረፍድባቸው። ግን በተለይ ከ8ኛ እስከ 12 ያሉ ተማሪዎች እናቶቼ የእውነቴን እንምላችሁ እኔ በጣም ብዙ ነገር ስላየው ነው። ምክንያቱም የእኔ ልጆች ገና የ12 ዓመት እና የ8 ዓመት ናቸው። ግን በእነሱ እድሜ በእርግጥ ሲደርሱ አላውቅም ምን እንደሚሆኑ። ግን እናቶቼ በጣም ምን የሚገርመኝ ነገር ብር እየሰጣችሁ ልጆቻችሁ የት እንደሚውሉ ብትከታተሉ፣ ገንዘብ እየሰጣችሁ ሲወጡ ያንን ብር ይዘው የት እንደሚሄዱ ብታዩ፣ ምን እንደሚያደርጉበት ብታዩ በጣም ደስ ይለኛል። ምክንያቱም በአሁን ሰዓት ዘበኑ የሴት ልጅ ዘበን በጣም ያስጠላል አሁን። ምክንያቱም መብታችን እንዳለ ሆኖ ማድረግ ያለብን እንዳለ ሆኖ ግን ደግሞ ልጆች የት ጋር ይወድቃሉ? በምን ሰዓት ነው የምንይዛቸው? ምን ሰዓትስ ነው የሚገቡት? ምን ሰዓትስ ነው የሚወጡት? እስከ ማን ጋርስ ነው የሚውሉት? ምን አይነት አስተማሪ ነው ያላቸው? ምን አይነት ተማሪ ነው ያለው ብላችሁ ብትከታተሉ ደስ ይለኛል። ምክንያቱም በትምህርት ቤት ዙሪያ ብዙ ነገሮችን ስለማይ ማለት ነው። እንደኔ እየተሄዳችሁ ብትከታተሉ ደስ ይለኛል። በጣም ብዙ ልጆች ብዙ ነገር እያደረጉ ስለሆነ ማለት ነው። እና ተማሪዎች በየትምህርት ቤት በየክፍሉ በየሀገሩ ተማሪዎች እንዳለ ምን እንደሚሰሩ ብትከታተሉ እናቶች ደስ ይለኛል። ምክንያቱም ችግራቸው የእነሱ ችግር እኛን ስለማይለቀን ማለት ነው። ቢታመሙም አንድ ነገር ቢደርስባቸው ቢወልዱ በቃ ክፉ ነገር ብዙ ነገሮች አሉ የማይዘረዘሩ የሚዘረዘሩም። እና እናቶቼ እውነቴን ነው የምላችሁ፣ እስኪ እንደው ልጆቻችሁን ተቆጣጠራችሁ ታውቃላችሁ ወይስ እኔ ብቻ ነኝ የምቆጣጠረው? መሄድ መምጣት ብቻ አይደለም፣ ብር መስጠት፣ የምፈልገውን ነገር ማሟላት ብቻ አይደለም። እናቶቼ ልጆቻችሁን እስኪ እንደ ጓደኛ ሆናችሁ አውርታችሁ ታውቃላችሁ? እስኪ እንደው ምንድን ነው የምትሉኝ?